ሰላም ሰላም ሁላችሁም የኢትዮ ዩኒክ አካዳሚ ቤተሰቦች እንዴት ከረማችሁ? ሁላችሁም በያላችሁበት በመልካም ሁኔታ ላይ እንደምትገኙ ተስፋ እናደርጋለን። ዛሬ ደግሞ እንደተለመደው በአዲስ ሰብጀክት ማለትም የፍሬሽማን ፓርት በሆነ ሂስቶሪ ኦፍ ኢትዮጵያ ኢን ዘ ሆርን በሚለው ዩኒታን ይዘን መተናል። ሁላችሁም የቻናላችን ቤተሰቦች እንደተለመደው ቪዲዮውን እንደምትወዱት እርግጠኞች ስለሆንን ላይክ በማድረግ እንድትጀምሩና ለጓደኞቻችሁ ሼር በማድረግ እነሱንም እንድትጠቅሟቸው አዲስ ሆናችሁ ደግሞ ለቻናላችን አዲስ ሆናችሁ ደግሞ እንደዚህ ያሉ የትምህርት ነክ የሆኑ ቪዲዮዎችን እንዲደርሳችሁ የደወል ምልክቷን በመጫን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ እንጠይቃለን። ሁላችሁም ስለሚኖረን ጊዜ እናመሰግናለን። እርግጠኞች ነን ከኛ ጋር በምታሳልፉት ጊዜ ምንም የሚባክን ሰዓት እንደማይኖራችሁ ኢትዮ ዩኒክ አካዳሚዎች ነን። መልካም ቆይታ። ዛሬ በመግቢያ ላይ እንደነገርኳችሁ የምናየው ሂስቶሪ ኦፍ ኢትዮጵያ ኢን ዘ ሆርን የሚለውን የፍሬሽማን ፓርት የሆነውን ነው ማለት ነው። እዚህ ላይ የምናያቸው የተለያዩ ዩኒቶች አሉ። ዛሬ የምንጀምረው ዩኒቷን ነው። ዩኒቷን ምንድነው? ቻፕተር 1 ኢንትሮዳክሽን ነው። ኢንትሮዳክሽን ማለትም ስለ ሂስትሪ ኢንትሮዳክሽን፣ ስለ ሂስቶሪዮግራፊ፣ ስለ ተለያዩ ዩዞች ሂስትሪ የመሳሰሉትን ዩኒቷን ላይ እናያለን ማለት ነው። 1.1 እንደሚለው ኔቸር ኦፍ ሂስትሪ ይላል። ይህን ሂስትሪ ታሪኩ ተፈጥሮ ምን ይመስላል የሚለው እናያለን። The term history derived from the Greek word historia means inquiry or an account of inquiry. ሂስትሪ የሚለው ወርድ ወይም ደግሞ ቃል የመጣው ከግሪክ ወርድ ነው። ምን ከሚል? ሂስቶሪያ ከሚል ማለት ነው። ሂስቶሪያ ደግሞ በእንግሊዝኛ አቻ ትርጉሙ ምንድነው? ኢንኳይሪ ማለት ነው። ሀዳዚት ኢንኳይሪ፣ ኢንኳይሪ ማለት መመርመር የሚለውን የአማርኛ ፍቺ ይኖረዋል ማለት ነው። ላይክ እንደ ሌሎቹ ሰብጀክቶች ለምሳሌ ባዮሎጂ ባዮና ሎጎስ ከሚል የግሪክ ቃል የመጣ ነው። ፋርማኮሎጂ ፋርማኮና ሎጎስ ከሚል የግሪክ ቃል የመጣ ነው። ዘሴም ቱ ዛት ሂስትሪም ሂስቶሪያ ከሚል የግሪክ ቃል የመጣ ነው ማለት ነው። ሚኒንጉ ደግሞ ማለት ነው ኢንኳይሪ የሚለውን ይወስዳሉ። ወይም ኢንኳይሪ ማለት ነው መመርመር ማለት ነው። The first use of the term is attributed to one of the ancient Greek historian Herodotus ነው። ሂስትሪ የሚለውን ቃል ለመጀመሪያ ጊዜ የተጠቀመው ሰው ወይም ደግሞ ሂስቶሪያ የምትለውን ቃል ለመጀመሪያ ጊዜ የተጠቀማት ሰው ማን ነው? አንሸንት ግሪክ ሂስቶሪያን የሆነው ሄሮዳተስ ነው ማለት ነው። ሄሮዳተስ ደግሞ ከ484 እስከ 425 ቢሲ ወይም ቢፎር በርዝ ኦፍ ጂሰስ ክራይስት የነበረ ሰው who is often held to the father of history ይባላል። ሄሮዳተስ ደግሞ ምን ይባላል? ዘፋዘር ኦፍ ምን ይባላል? ሂስትሪ ይባላል። ለምን ዘፋዘር ኦፍ ሂስትሪ ተባለ ብለህ ጠይቅ። የመጀመሪያ he is the first person to write history ማለት ሂስትሪ ለመጀመሪያ ጊዜ ጻፈ ሰው ስለሆነ አንደኛ። ሁለተኛ he is distinguished or separated myth from fact ማይዝን ወይም ደግሞ ሀፈ ታሪክን ከፋክት ወይም ከእውነታ ለመጀመሪያ ጊዜ ሰፓሬት ያደረገው ሰው ስለሆነ ማለት ነው። እና ሌሎችም ነገሮች አሉ። እዚህ ፖይንት ላይ የምናያለን ሂስትሪ የተባለው ቃል ከግሪክ ወርድ ሂስቶሪያ ከሚል እንደመጣ ሚኒንጉ ደግሞ ኢንኳይሪ ማለት እንደሆነ ይቺን ቃል ለመጀመሪያ ጊዜ ተጠቀማት ሄሮዳተስ እንደሆነ ሄሮዳተስ ደግሞ ከ484 እስከ 425 ቢሲ የነበረ ሰው እንደሆነ እሱ ደግሞ ዘፋዘር ኦፍ ሂስትሪ ይባላል። ለምን ዘፋዘር ኦፍ ሂስትሪ ተባለ? ለመጀመሪያ ሂስትሪን ስለጻፈ አንደኛ፣ ለመጀመሪያ ጊዜ ማይዘን ከፋክት ስለለየ እና የመሳሰሉት ዘፋዘር ኦፍ ሂስትሪ እንዲባል አስችሎታል ማለት ነው። አካዳሚካሊ ሂስትሪ ካን ቢ ዲፋይንድ አስ አን ኦርጋናይዝድ ኤንድ ሲስተማቲክ ስተዲ ኦፍ ዘ ፓስት። አካዳሚካሊ ኢን ኦርዲነሪ ዩዜጃችን ላይ ወይም ደግሞ በየተቀን ህይወታችን ላይ ወይም ኖርማሊ ሰምበዲ አሁን ሂስትሪ ምንድነው ብለን ብጠይቀው ሂስትሪ ኢዝ ኤኒቲንግ ዛት ሃፕን ቢፎር ቱዴይ ማለት ነው አይደል? ከዛሬ በፊት የተፈጠረ ማንኛውም ነገር ሂስትሪ ተብሎ ይገለጻል ወይም ደግሞ ታሪክ ነው ማለት ነው። ለምሳሌ ትላንት ለዛሬ ታሪክ ነው፣ የዛሬ ሳምንት ለዛሬ ታሪክ ነው። ኦርዲነሪ ዩዜጃችን ላይ ሂስትሪ ማለት ኤኒቲንግ ዛት ሃፕን ቢፎር ቱዴይ ከዛሬ በፊት የተደረገ ማንኛውም ነገር ሂስትሪ ይባላል። አካዳሚካሊ ሂስትሪ ምንድነው? አካዳሚካሊ ሂስትሪ ካን ቢ ዲፋይንድ አስ ዋት አን ኦርጋናይዝድ ኤንድ ሲስተማቲክ ስተዲ ኦፍ ዘ ፓስት ነው። ኦርጋናይዝድ በሆነ መልኩ እና ሲስተማቲክ በሆነ መልኩ ስለ ፓስት ስላለፈው ነገር የሚያጠና ሂስትሪ ይባላል ማለት ነው። ዘ ስተዲ ኢንቮልቭስ ዲስከቨሪ፣ ኮሌክሽን፣ ኦርጋናይዜሽን ኤንድ ፕሬዘንቴሽን ኢንፎርሜሽን አባውት ዘ ፓስት ኢቨንት ማለት ነው። ይህን ነገር ክሊርሊ እንነጋገርበት። ሂስትሪ ማለት አካዳሚካሊ ምን ብለናል? አን ኦርጋናይዝድ ኤንድ ሲስተማቲክ ስተዲ ኦፍ ዘ ፓስት ነው። በተደራጀና ሲስተማቲክ በሆነ መልኩ ስለ ትላንት የሚያጠና ምን ይባላል? ሂስትሪ ብለናል አካዳሚካሊ። ስተዲ ሲያደርግ ወይም ደግሞ ሲያጠና ኢንቮልቭ የሚያደርጋቸው ወይም ደግሞ የሚከተላቸው ስቴፖች አሉ። የመጀመሪያው ዲስከቨሪ ነው። ሀዳዚት ምን ዲስከቨሪ? ዲስከቨሪ ማለት ሰሌክሽን ማለት ነው። የሆነ ቶፒክን ምን ያደርጋል? ሰሌክት ያደርጋል። ሰሌክት
ቶፒክ ማለት ነው። ኦር ዲስከቨር ቶፒክ ኦር ሰሌክት ቶፒክ። ለምን ዲስከቨር ያደርጋል ወይም ለምን ሰሌክት ያደርጋል ብለን ስንጠይቅ እንግዲህ ከዓለም ፍጥረት ጀምሮ እስካሁን ያለው ነገር የሆነ ሰው ላጥና ካለ ኢትስ ኢንፋናይት ነው አይደል? በጣም ሰፊ ነው። ሶ ማጥናት ይችላል አይችልም? ኢትስ ኢምፖሲብል ነው። ሶ ክሊርሊ ለማስረዳት ወይም ደግሞ ክሊርሊ የሆነን ነገር ለማጥናት የሆነ ስፔሲፊክ ቶፒክን ይመርጣል። ሌትሴ ለምሳሌ የሆነ ሰው ስለ ደርግ ሪጅን ማጥናት ፈልጋለሁ ሊል ይችላል። ስለ ዮሐንስ ዘመነ መንግስት ማጥናት ልፈልጋለሁ ሊል ይችላል። ስለ ሚኒሊክ ዘመነ መንግስት ማጥናት ልፈልጋለሁ ይችላል። ኢትስ ዋት ሰሌክሽን ማለት ነው። የሆነ ቶፒክን ምን አድርጓል? ሰሌክት አድርጓል። የመጀመሪያው ስቴፕ ምንድነው? ዲስከቨሪ ኦር ሰሌክሽን ኦፍ ዘ ቶፒክ ነው። ስለምንድነው ማጠናው የሚለውን ነገር ሰሌክት ኦር ዲስከቨሪ ያደርጋል መጀመሪያ ላይ። ዘን ኮሌክሽን ይከተላል። ምንድነው ኮሌክት የምናደርገው? የሆነ ቶፒክ መረጥ የሆነ ሰው የሆነ ቶፒክ ከመረጠ በኋላ ያንን ቶፒክ ሊደግፉለት የሚችሉ ማስረጃዎችን ከተለያዩ ሶርሶች ምን ያደርጋል? ኮሌክት ያደርጋል። ያ ሶርስ አይዘር ፕራይመሪ ሊሆን ይችላል ኦር ሰከንደሪ ሶርስ ሊሆን ይችላል ኦር ኦራል ሶርስ ሊሆን ይችላል ዋትኤቨር ሊሆን ይችላል። ግን ያንን ኢቨንት ያንን ሞመንት ያንን ክስተት ክሊርሊ ኦር ብሪፍሊ ኤክስፕሌን ያደርግልኛል የሚላቸውን ሶርሶች ተጠቅሞ የተለያዩ ኤቪደንሶችን ምን ያደርጋል? ኮሌክት ያደርጋል። እሺ ኮሌክት ካደረገ በኋላ ደግሞ እነዛ ኮሌክት ያደርጋቸው ከተለያዩ ሶርሶች ያደርጋቸውን ደግሞ ያዋህዳቸዋል፣ ያዋቅራቸዋል which means ኦርጋናይዝድ ያደርጋቸዋል ማለት ነው። ኦርጋናይዝ ያደርጋቸውና ፕሬዘንቴሽን ኦፍ ኢንፎርሜሽን አባውት ዘ ፓስት ኢቨንት ማለት ነው። ስለተለያዩ ኢቨንቶች ምን ያደርጋል? ፕሬዘንት ያደርጋል ወይም ስላለፈው ነገር ፕሬዘንት ያደርጋል ማለት ነው። ሶ አካዳሚካሊ ሂስትሪ ካን ቢ ዲፋይንድ አስ ዋት አን ኦርጋናይዝድ ኤንድ ሲስተማቲክ ስተዲ ኦፍ ዘ ፓስት ነው። ስተዲ ደግሞ ሲያደርግ ኢንቮልቭ የሚያደርጋቸው ስቴፖች ወይም ደግሞ ሂደቶች አሉ። ከነዚህ መካከል የመጀመሪያው ዲስከቨሪ ነው። ምንድነው ዲስከቨሪ የሚያደርገው? የሆነ ቶፒክን ሰሌክት ያደርጋል ማለት ነው። ዘን ስለዛ ስለመረጠው ቶፒክ ማስረጃዎችን ከተለያዩ ሶርሶች ምን ያደርጋል? ኮሌክት ያደርጋል። እነዛን ኮሌክት ያደረጋቸው ምን ያደርጋል? ኦርጋናይዝድ ያደርጋል ወይም ያደራጃቸው። ዘን ያደራጃቸውን ኢንፎርሜሽኖች በሚመለከተው አካል አስገምግሙ። በተለያዩ ስቶሪያል ሊሆን ይችላል፣ በተለያዩ ጸሐፍቶች የተጻፈ ኦሪጂናል ሶርሶችን በመጠቀም ኢቫሉዌት ካደረገ በኋላ ፕሬዘንት ያደርገዋል ማለት ነው ኢንፎርሜሽኑ። ሶ እዚህ ጋር እንደዛ ለማለት ነው ማለት ነው። ኢን ዚስ ሪጋርድ ዘ ሜጀር ኮንሰርን ኦፍ ሂስተሪ ኢዝ ዘ ስተዲ ኦፍ ሂውማን ሶሳይቲ ኤንድ ኢትስ ኢንተራክሽን ዊዝ ዘ ናቹራል ኢንቫይሮንመንት which is also the subject of the study by many other disciplines። ከዚህ ረገድ አሁን ሂስትሪ የሚያጠነው ስለ ሰዎችና ተፈጥሮ ስላላቸው ኢንተራክሽን ነው። ሌሎች ሰብጀክቶችም ሌሎች ዲሲፕሊኖችም ላይክ አንትሮፖሎጂ፣ ዲፈረንት ፓርትስ ኦፍ ሶሺዮሎጂ የሚያጠኑት ስለ ሰውና ተፈጥሮ ስላላቸው ኢንተራክሽን ነው። ሶ እዚህ ጋር አንድ ጥያቄ ይመጣል። what is the main point that distinguish history different from other discipline የሚል ጥያቄ ይመጣል አይደል? ሌሎችም አሁን አንትሮፖሎጂም ሶሺዮሎጂም ስለ ሰውና ተፈጥሮ ኢንተራክሽን ካጠኑ፣ ሂስትሪም ስለ ሰውና ተፈጥሮ ኢንተራክሽን ካጠና ዋናው ዲፈር የሚያደርጋቸው ፖይንት ምንድነው የሚል ጥያቄ ይመጣል። ዲፈር የሚያደርጋቸው ምንድነው? what differentiate histories from other discipline? ሂስትሪን ከሌሎች ዲሲፕሊን ዲፈረንሺየት የሚያደርገው ምንድነው? is that while the latter study the interaction between human and their environment in the present state. History studies the interaction between the two in the past within the framework of the continuous process of change takes place in time ማለት ነው። ሌሎቹ ዲሲፕሊኖች ማለትም ለሰውና ተፈጥሮ ኢንተራክሽን የሚያጠኑ ከሆነ ሂስትሪም ስለ ተፈጥሮና ሰው ኢንተራክሽን የሚያጠና ነገር ከሆነ ዲስቲንጉሽ የሚያደርጋቸው ወይም ዲፈረንሺየት የሚያደርጋቸው ሜን ፖይንቱ ምንድነው ላይ ነበርና አይደል? ሶ what differentiate history from other discipline is that while the latter studies the interaction between human and their environment in the present state. History studies the interaction between the two in the past within the framework of the continuous process of change takes place in time ማለት ነው። ሌሎቹ ስንል ላይክ አንትሮፖሎጂ ሊሆን ይችላል፣ አዘር ሶሺዮሎጂ ፓርቶች ሊሆን ይችላሉ። ስለ ሰውና ተፈጥሮ ኢንተራክሽን ያጠናሉ። ምን ላይ? ፕሬዘንት ስቴት ላይ ነው የሚያጠኑ። ዘ ፎርመር ወይም ደግሞ ዘ ፈርስት ማለት ሂስትሪ ማለት ነው። ደግሞ እሱ ደግሞ ኢን ዘ ፓስት ስቴት በሚቀየር ጊዜ ውስጥ ኮንቲኒዩስሊ ቼንጅ በሚያደርግ ጊዜ ውስጥ ስለ ፓስት ኢቨንት የሚያጠና ሂስትሪ ይባላል ማለት ነው። ስለዚህ ዲስቲንጉሽ የሚያደርጋቸው ፖይንት ይሄ ነው ማለት ነው። ሶ ዩዝ ኦፍ ስተዲንግ ሂስትሪ። አሁን እኛ ሂስትሪን በማጥናታችን ምን እንጠቀማለን? ጠቀሜታዎቹ ምንድናቸው ነው? ፒፕል ሊቭ ኢን ዘ ፕሬዘንት ኤንድ ዘይ ፕላን
ፎር ኤንድ ወሪ አባውት ዘ ፊውቸር። ሰዎች ዛሬ ላይ እየኖሩ ስለ ነገ ያልማሉ፣ ያቅዳሉ፣ ዘንድ ይጨነቃሉ ስለ ነገ። ሃይቨር ኢዝ ዘ ስተዲ ዘ ፓስት። ስተዲ የሚያጥነው ስለ ፓስት ቢሆንም ዋይ ቦዘር ዊዝ ዘ ፓስት ዋይል ሊቪንግ ኢን ዘ ፕሬዘንት ኤንድ አንሴፕቲንግ ዋት ኢዝ የት ቱ ከም ማለት ነው። ስለ በፊቱ ወይም ስላለፈው መጨነቃችን ለምንድን ነው ብለን ስጠይቅ 5 ሜን ፖይንቶች አሉ። የመጀመሪያው ሂስትሪ ሄልፕስ ቤተር አንደርስታንድ ዘ ፕሬዘንት። ሂስትሪ ዛሬም በደንብ እንድንረዳ ያደርገናል። ዊች ሚንስ ለምሳሌ ሀገራዊ ችግሮች ይኖራሉ። ብዙ ጊዜ ሀገራዊ ችግሮች ይኖራሉ። የሀገር ችግር ከአንድ ጀንበር የመጣ አይደለም አይደል? ከአንድ ጀንበር መጥቶ በአንድ ጀንበር የሚጠፋ አይደለም። በጊዜ ሂደት ተከማችቶ የሆነ ሰዓት የሚፈነዳ ነው። ሶ ስለ ዛሬ ችግሮች፣ ስለ ዛሬ ተግዳሮቶች ለማወቅ ትላንትና እንዴት ታለፉ ወይም ደግሞ ትላንትና እንዴት መጡ ይሄን ነገሮች የሚሉትን ነገር ብናያቅ ስለ ዛሬ ዲቴል እና ክሊርሊ አንደርስታንድ ማድረግ እንችላለን። ሶ ስለ ዛሬ ጥሩ አንደርስታንዲንግ እንዲኖረን ያደርገናል። ሁለተኛ ሂስትሪ ፕሮቫይድ ሴንስ ኦፍ አይደንቲቲ። ሴንስ ኦፍ አይደንቲቲ ዊች ሚንስ ሁ አማይ የሚለውን ጥያቄ ለመመለስ ያስችለናል። እኔ ማን ነኝ የሚለውን ጥያቄ ሂስትሪ እንድንመለስ ያስችላል። ለዚህ ጥሩ ኤግዛምፕሎች ብላክ አሜሪካንስ አሉ አይደል? ብላክ አሜሪካንስ ብዙ ጊዜ ብላክ አሜሪካንስ ተብለው ይጠራሉ። አሜሪካዊ ናቸው ግን ጥቁር አሜሪካዊ ተብለው ይጠራሉ። እነሱ የተወለዱት አሜሪካ ውስጥ ነው፣ ግን የዘር ሐረጋቸው ወደኋላ ሲቆጠር አፍሪካዊ ስለሆኑ ብላክ አሜሪካንስ ተብሎ ይጠራሉ። ኦር ሁአማ የሚለውን ለመመለስ ቤተር ነው ማለት ነው ሂስትሪ። ሶስተኛው ሂስትሪ ቲች ክሪቲካል ስኪሎችን ያስተምራል። ዊች ሚንስ ስተዲንግ ሂስትሪ ሄልፕስ ስቱደንት ቱ ዴቨሎፕ ኬር ሪሰርች ስኪል ዚስ ኢንክሉድ ሃው ቱ ፋይንድ ኢቫሉዌት ሶርስስ ሃው ቱ ሜክ ኮሄረንት አርጊመንት ቤዝድ ኦን ቫሪየስ ካይንድስ ኦፍ ኤቪደንስ ኤንድ ፕሬዘንት ክሊርሊ ኢን ራይቲንግ ዚስ አናሊቲካል ኢን ኮሚኒኬሽን ስኪልስ አር ሃይሊ ዩዜብል ኢን አዘር አካዳሚካል ፐርሱት ጌኒንግ ስኪል ኢን ሶርቲንግ ስሮ ዳይቨርስ ኢንተርፕሬቴሽን ኢዝ ኦልሶ ኤሴንሻል ቱ ሜክ ኢንፎርምድ ዲሲሽን ኢን አወር ዴይ ቱ ዴይ ላይፍ ነው። ሂስትሪን በምናጠናበት ጊዜ ሂስትሪ ምን ያስተምረናል? ክሪቲካል ስኪሎችን ያስተምራል። ይሄም እንዴት ነው? ተማሪዎች ሂስትሪ ማጥናት ሲያጠኑ ኬር ሰርክል ስኪሎችን ዴቨሎፕ ያደርጋሉ። ይሄም ሲባል እንዴት መረጃ እንዴት እንደሚፈልጉ ሃው ቱ ፋይንድ ኤንድ ኢቫሉዌት ሶርሶችም ደግሞ እንዴት ኢቫሉዌት እንደሚያደርጉ ኮሄረንት የሆነ አርጊመንት እንዴት እንደሚሰሩ እና የመሳሰሉት እና ዴይሊ ላይፋቸው ወይም ደግሞ ዴይ ቱ ዴይ ላይፋቸው ላይ ኢፌክቲቭ የሆነ ዲሲሽን እንዲፈጥሩ ወይም ደግሞ እንዲሰጡ ሂስትሪ ያስችላል ማለት ነው። ሂስትሪ ሄልፕስ ዴቨሎፕ ቶለራንስ ኤንድ ኦፕን ማይንድነስ። ቶለራንስን እና ኦፕን ማይንድነስን ዴቨሎፕ እንድናደርግ ያደርገናል። ሶ ታሪክ ስንል ጥሩ ነገር ብቻ አይደለም። ዜሬዝ መጥፎም ነገሮች ይኖራሉ። መጥፎም አይደለም ጥሩም አሉ፣ ሁሉም ነገሮች አሉ። ሶ ኦፕን ማይንድነስ እና ቶለራንስ እንዴት ነው የሚያስተምረን ስንል ለምሳሌ ሰንበዲ የሆነ ሰው ቅዱስ ነው ብሎ ይስሏል። ዛሬስ ሌላኛው ደግሞ ይሄ እንዲህ ነው ብሎ እንትን ይሏል። ሶ እሱም እንዳለው ቅዱስ እንዳልሆነ ይሄኛውም እንዳልሆነ ለማሳየት ታሪክን ስናይ ጥሩ መልካሙንም ነገር እያቻቻልን ስንሄድ ይሄ ኦፕን ማይንድነስን ዴቨሎፕ እናደርጋለን ማለት ነው። በአምስተኛ ደረጃ ሂስትሪ ሰፕላይስ ኢንተረስት ሶርስ ኦፍ ፋሲኔሽን። ኢንተረስት ሶርስ ኦፍ የሆነ ፋሲኔሽን ይሰጣል፣ ፓትሪዮቲክ ሬትን ይሰጣል። ከዛም በኋላ ደግሞ ኩራትን ፕራውድን ይሰጣል። ለምሳሌ ላሊበናን የገነባን እንላለን፣ ጎንደርን የገነባን እንላለን፣ አክሱምን። አሁን ጎንደርን የገነባው መቼስ የዚህ ዘመን ትውልድ አይደለም። አክሱምንም ዘሴም ቱዛት ማለት ነው። የዚህ ዘመን ትውልድ አልገነባውም፣ ግን በቀደሙት አባቶች በሰሩ ስራ የዚህኛው ጄኔሬሽን ምን እያለ ይሆናል? ፕራውድ የሆነ ወይም ደግሞ እየኮራ ይሄዳል ማለት ነው። ይሄ ፋሲኔሽንን ያድላል የሚለው ከዚህ አንጻር ነው ማለት ነው። 1.3 የምናየው ሶርስ ኤንድ ሜትስ ኦፍ ሂስቶሪካል ስተዲስ ማለት ነው። ቅድም እንዳለው ሂስትሪ ስናጠና ኢንቮልቭ የምናደርጋቸው ዲስከቨሪ አለ፣ ዘን ኮሌክሽን አለ፣ ከዛ ኦርጋናይዜሽን አለ፣ ከዛ ፕሬዘንቴሽን አለ። ዲስከቨር የምናደርገው ኦር ሰሌክት ነው የምናደርገው። የሆነ ቶፒክ አለ ማጥናት ፈልገው እሱን ቶፒክ ምናደርጋለን? ሰሌክት እናደርጋለን። እሱን ቶፒክ ሰሌክት ካደረግን በኋላ ምን ይፈጠራል? ስለዛ ቶፒክ ሊያስረዱልን የሚችሉ መረጃዎች ከተለያዩ ሶርስ ምናደርጋለን? ጋዘር እናደርጋለን ወይም ኮሌክት እናደርጋለን። ይሄ ኢንፎርሜሽን ወይም ደግሞ መረጃን ኮሌክት የምናደርግባቸው ቋቶች ምን እንላቸዋለን? ሶርስ እንላቸዋለን። እነዛ ሶርሶች ብሮድሊ በስንት ይከፈላሉ? በሁለት ይከፈላሉ። ምንና ምን ብለን? ፕራይመሪ እና ሰከንደሪ ብለን ማለት ነው። ፕራይመሪ ሶርስስ አር ሰርቫይቪንግ ትሬሱ ዘ ፓስት አቬሌብል ቱ አስ ኢን ዘ ፕሬዘንት ማለት ነው። ስላለፈው ሞመንት ስላለፈው ክስተት
ኤክስፕሌን ማድረግ የሚችሉ ዛሬ እኛ ልናገኛቸው የምንችላቸው ፕራይመሪ ሶርስ ይባላሉ። እነዚህ ደግሞ ኦሪጂናል ናቸው፣ ፈርስት ሃንድ ናቸው፣ ኦሪጂናል ናቸው፣ ፈርስት ሃንድ ናቸው። ኢን ዜር ፕሮክሲሚቲ ቱ ዘ ኢቨንት ኢንቮልቭድ ኢን ታይም ኤንድ ስፔስ ለተፈጠረው ኢቨንት ለተፈጠረው ሞመንት በጊዜም በሰዓትም ቅርብ ናቸው ማለት ነው። ዚአር ኦሪጂናል ናቸው፣ ፈርስት ሃንድ ኢን ዜር ፕሮክሲሚቲ ቱ ዘ ኢቨንት ኢንቮልቭድ ኢቨንቱ ሲፈጠር በአካል የነበሩ ናቸው ወይም ደግሞ የአይን እማኝ የምንላቸው ናቸው ማለት ነው ፕራይመሪ ሶርሶች። ኤግዛምፕል ኦፍ ፕራይመሪ ሶርስ ማኑስክሪፕቶች፣ ሃንድራይትን ማቴሪያሎች። ማኑስክሪፕቶች ስንል በዛን ጊዜ የነበረ በአይኑ ያየ ሰው የጻፋቸው ጽሁፎች ማለታችን ነው። ዲያሪስ፣ ሌተርሶች፣ የተለያዩ ጽሁፎች። ሚኒትስ ሚንስ ቃለ ጉባኤ ማለት ነው። ቃለ ጉባኤዎች የተለያዩ ስብሰባ ላይ የሚያዙ ቃለ ጉባኤዎች። ኮርት ሪከርድስ፣ አድሚኒስትሬቲቭ ፋይል፣ ትራቭል ዶክመንትስ፣ ፎቶግራፍ፣ ማፕ፣ ቪዲዮ ኤንድ አውዲዮ ቪዥዋል ማቴሪያልስ ኤንድ አርቲፋክቶች አሉ። ለምሳሌ እንደነ ኮይን፣ ፎሲል፣ ዌፐን፣ አንቲስታይል እና ቢልዲንግ። እነዚህ የመሳሰሉት እነዚህ ፕራይመሪ ሶርሶች ናቸው። ለምሳሌ ፕራይመሪ ሶርስ ቢልዲንግ በሚለው ግንባታዎች አሁን በዛ ዘመን ምን ይመስል ነበር? ለምሳሌ አሁን በኮሎናይዜሽን ዘመን ስፔሻሊ በጣሊያን ኢትዮጵያን በወረረበት ጊዜ መጀመሪያ ከመረብ ወደ ላይ ያለውን የኤርትራን ፓርት ነው አይደል የወረረ ሶ አሁን በዛን ጊዜ የነበረው ስርዓት ምን ይመስላል ብሎ ለማየት የኤርትራን ግንቦች ማየት ነው። እስካሁን አልፈረሱም ማለት ሶ የኤርትራን ቢልዲንጎች ብናይ ያኔ ምን ይመስል እንደነበር ለመረዳት ይቻላል። ሶ ቢልዲንግ ፈርስት ፕራይመሪ ሶርስ የተባሉት ከዚህ አንጻር ነው ማለት ነው። ሰከንደሪ ሶርስ ኦን ዘ አዘር ሃንድ ሰከንድ ሃንድ ናቸው። እነዚህ ሰከንድ ሃንድ ናቸው። ከፕራይመሪ ሶርስን መሰረት አድርገው የሚቀዱ ናቸው። they are written long after the event has occurred ኢቨንቱ ከተፈጠረ ከረጅም ጊዜ በኋላ የሚጻፉ ጽሁፎች፣ ኢቨንቱ ከተፈጠረ ከረጅም ጊዜ በኋላ የሚሰሩ ፊልሞች፣ ኢቨንቱ ከተፈጠረ ከረጅም ጊዜ በኋላ የሚሰሩ ዶክመንቶች እነዚህ ሰከንደሪ ሶርስ በመባል ይታወቃሉ ማለት ነው። ፕሮቫይዲንግ አን ኢንተርፕሬቴሽን ኦፍ ዋት ሃፐንድ እዚህ ጋር ምን እንደተፈጠረ ማብራራት ይችላሉ። ዋይ ሃፐን ለምን እንደተፈጠረ ማብራራት ይችላሉ። ሃው ሃፐን እንዴት እንደተፈጠረ ማብራራት ይችላሉ። ኦፍን ቤዝድ ኦን ፕራይመሪ ሶርስ ናቸው። ብዙ ጊዜ ቤዝድ ኦን የሚሰሩት እነዚህ ከፕራይመሪ ሶርስ ናቸው ማለት ነው። ሶ ፕራይመሪ እና ሰከንደሪ ሶርስ ላይ ሁለት ነገር ያዙ። ፕራይመሪ ሶርስ ፈርስት ሃንድ ናቸው፣ ኦሪጂናል ናቸው፣ በታይምም በስፔስም ለኢቨንቱ ቅርብ ናቸው። ሰከንደሪ ሶርሶች ደግሞ ሰከንድ ሃንድ ሶርሶች ናቸው፣ በሰዓትና በታይምና በቦታ ወይም በፕሌስ ለኢቨንቱ ቅርብ አይደሉም። ሰከንደሪ ሶርሶች ኢቨንቱ ከተፈጠረ ከረጅም ጊዜ በኋላ የሚታተሙ ጽሁፎች ሊሆኑ ይችላሉ፣ ፊልሞች፣ ዋቴቨር እነዛን ያካትታል። ሰከንደሪ ሶርሶች ደግሞ የተለያዩ ጥያቄዎችን መመለስ ይችላሉ። ምን ተፈጠረ፣ ለምን ተፈጠረ፣ እንዴት ተፈጠረ የሚለውን መመለስ ይችላሉ። ፕራይመሪ ሶርሶች የሆነ ነገር ተፈጠረ ብለው ነው የሚያስቀምጡት። ሰከንደሪ ሶርሶች ግን ምን ተፈጠረ፣ ለምን ተፈጠረ፣ እንዴት ተፈጠረ የሚለውን ነገር መሰረት ያደርጋሉ ማለት ነው። ሰከንደሪ ሶርሶች ቤዝድ ኦን የሚሰሩት ከፕራይመሪ ሶርስን መሰረት በማድረግ ነው ማለት ነው። ሶ እነዚህን መያዝ ያስፈልጋል ማለት ነው። ኤግዛምፕል ኦፍ ሰከንደሪ ሶርስ አር አርቲክልስ፣ ቡክስ፣ ቴክስት ቡክ፣ ባዮግራፊስ፣ ፐብሊሽድ ስቶሪስ፣ ሙቪስ አባውት ሂስቶሪካል ኢቨንትስ። ቅድም እንዳልነው ኢቨንቱ ካለፈ በኋላ የሚኖሩ አርቲክሎች ሊሆኑ ይችላሉ፣ ቡክሶች ሊሆኑ ይችላሉ፣ ቴክስት ቡክ፣ ባዮግራፊዎች፣ ፐብሊሽድ የሆኑ ስቶሪዎች፣ ሙቪዎች አባውት ሂስቶሪካል ኢቨንት። እነዚህ በሙሉ ሰከንደሪ ሶርሶች ናቸው። ሰከንደሪ ማቴሪያልስ ጊቭስ አስ ዋት አፒር ቱ ፊኒሽድ አካውንት ኤ ሰርቴን ሂስቶሪካል ፔሪድ ኤንድ ፌኖሜና ኔቨርዘለስ ኖ ሂስትሪ ወርክ ካን ቢ ቴክን አስ ኤ ፋይናል። ማንኛውም ሂስትሪ ወርክ ወይም ማንኛውም የታሪክ ስር ለምሳሌ አንድ የታሪክ ምሁር የጻፈው በቃ ስለዛ ሞመንት ይሄ መጨረሻ ነው ብለን ልንደመድም አንችልም። ለምን? ኒው ሶርስ ኪፕ ከም ቱ ላይት። አዳዲስ ሶርሶች ሊመጡ ይችላሉ፣ ሊገኙ ይችላሉ። ያ ሂስቶሪያን ያላካተታቸው አዳዲስ ሶርሶች ሊመጡ ይችላሉ። እንደዛ በሚፈጠርበት ሰዓት ምናልባት የዛ ሂስቶሪያን ጽሁፍ ይሄ ጎሎታል፣ ይሄ ይጨመር ተብሎም ሊታለፍ ይችላል። ሙሉ ለሙሉም ዲናይ ሊደረግ ይችላል። ከሱ የተሻለ ሶርሶች ከተገኙ መጀመሪያ የጻፈው ሰውዬ ሀሳብ ዲናይ ሊደረግ ይችላል ማለት ሶ ሂስትሪ ወርክ እንደ ፋይናል አይወሰድም። ኒው ሶርስስ ሜክ ፖሲብል ኒው ሂስቶሪካል ኢንተርፕሬቴሽን እንዲሆን ሊያደርጉ ይችላሉ። ኢንታየርሊ ኒው ሂስቶሪካል ሪኮንስትራክሽን ሊያንር ይችላሉ ማለት ነው። እዚህ ጋር አንድ ነገር የሂስቶሪ የሶርስ ፓወር እንድታውቁ ፈልገው ዜር ኢዝ ኖ ሶርስ ዜር ኢዝ ኖ ሂስትሪ። ምንም ሶርስ ከሌለ ምንጭ ከሌለ ሂስትሪ የለም። ቢኮዝ ሂስትሪ አር ኖት ላይክ ፊክሽን። እንደ ፊክሽን አይደለም። እንደ ፊክሽን ከልብ አመንጭቶ የሚጻፍ ነገር ሳይሆን ግዴታ ሶርስ እና ሶርስ ያስፈልገዋል ማለት ነው። ሶ ከዚህ አንጻር እንድታዩት ማለት ነው። 1.4 ደግሞ
አሁን ሶስት ነገሮችን አየን። የመጀመሪያ ኔቸር ኦፍ ሂስትሪ ምንድነው? ሂስትሪ ኔቸሩ ምንድነው? ሂስትሪ ከግሪክ ወርድ ሂስቶሪያ ከሚል ቃል እንደመጣ ትርጉሙም ደግሞ ኢንኳይሪ እንደነበር አየን። ከዛም በኋላ ሂስትሪ የሚለውን ቃል ለመጀመሪያ ጊዜ የተጠቀመው ሄሮዳተስ እንደሆነ እሱም ዘ ፋዘር ኦፍ ሂስትሪ እንደሚባል አየን። ከዛም በኋላ አካዳሚካል ሂስትሪስ ካን ቢ ዲፋይንድ አስ አን ኦርጋናይዜሽን ሲስተማቲክ ስተዲ ኦፍ ዘ ፓስት እንደሆነ አየን። ስተዲ ስናደርግ ደግሞ ስቴፖች አሉ። ምን ስቴፖች አሉ? ዲስከቨሪ አለ፣ ኮሌክሽን አለ፣ ኦርጋናይዜሽን እና ፕሬዘንቴሽን አለ። ሰሌክት የምናደርግበት ምክንያት ምንድነው? የተፈጠረው ከጊዜ ብዛት የተነሳ ነው ማለት ነው። በጣም ብዙ ዓለም ከተፈጠረ እስካሁን ያለው ጊዜ በጣም ብዙ ስለሆነ ስፔሲፊክ ቶፒክ ሰሌክት ማድረግ አለብን። እንደ ኢትዮጵያ ደግሞ በሶስት እንደ ሂስቶሪዎች ደግሞ ሲያጠኑ ሂስቶሪያን ደግሞ ሲያጠኑ በሶስት ከፋፍለው ያጠኑታል። አንሻንት፣ ሚዲቫል እና ሞደርን ብሎ ያስጠኑታል። ይሄ ደግሞ ፔሪዮዳይዜሽን እንደሚባል አይተናል። ከዛም በኋላ 1.2 ጥቅሞቹ አይተናል። ሂስተሪ ጥቅሞቹ ምንድናቸው? ቤተር አንደርስታንድ ዘ ፕሬዘንት እንዲኖረን፣ ኢንደ ሶርስ ኦፍ ፋሽኖሽን እንዲኖረን፣ ኦፕን ማይንድነስን ቶለራንስን ዴቨሎፕ እንድናደርግ፣ ክሪቲካል ስኪልን ዴቨሎፕ እንድናደርግ፣ ሴንስ ኦፍ አይደንቲቲን እንድናቅ ያደርገናል ብለናል። 1.3 ደግሞ ሶርሶችን አይተናል። ሶርሶች ብሮድሊ በሁለት ከፍለናል፣ ፕራይመሪ እና ሰከንደሪ ሶርስ። ፕራይመሪ ሶርሶች ኦሪጂናል ናቸው፣ ፈርስት ሃንድ ናቸው፣ ለኢቨንቱ ለተፈጠረው ኢቨንት በጊዜም በሰዓትም ቅርብ ናቸው። ሰከንደሪ ሶርስ ደግሞ ሰከንድ ሃንድ ናቸው፣ ብዙ ጊዜ ኢቨንቱ ከተፈጠረ ከረጅም ጊዜ በኋላ የሚጻፉ ናቸው። ሰከንደሪ ሶርሶች ከፕራይመሪ ሶርሶች የሚቀዱ ናቸው ብለን አይተናል። 1.4 ደግሞ ክሪቲካል አናላይሲስ ኦፍ ሶርስስ ነው የሚለው። ሶርሶቹን ክሪቲካሊ አናላይዝ ማድረግ ሶርሶቹን። ለምን ሶርሶች ሊጣመሙ ይችላሉ? በተለያዩ በፖለቲካል ሊሆን ይችላል፣ በተለያዩ ነገሮች ሶርሶች ሚስሊድ እንዲደረጉ ሊደረግ ይችላል። ሶ ሚስሊድ የሚያደርግ ሶርስ ደግሞ ከመጣ ኢንተርፕሬቴሽኑ ሌላ ነው የሚሆነው። ስለዚህ ታሪክን ያበላሻል ማለት ነው። ሶርሶቹ ግዴታ አስ ኤቪደንስ ከመጠቀማቸው በፊት ምን መደረግ አለባቸው? ክሪቲካሊ አናላይዝ መደረግ አለባቸው ነው። ፎር ዘ ሂስቶሪ ኦፍ ኢትዮጵያ ኢን ዘ ሆል፣ ለኢትዮጵያና ለአፍሪካ ቀንድ ታሪክ ሂስቶሪያን ዩዝ የኮምባይኔሽን ኦፍ ሶርስ ዲስክራይብ አባቭ፣ ከላይ ተጠቀምናቸው ማለትም ፕራይመሪም ሰከንደሪም ሶርስ እንደ ሶርስ ይጠቀማሉ። ሃውኤቨር ዋትኤቨር ዘ ሶርስ ኦፍ ኢንፎርሜሽን፣ ማንኛውም አይነት ሶርስ ማለትም ፕራይመሪም ሆነ ሰከንደሪ ሪትንም ሆነ ኦራል ዳታ ሹድ ቢ ሰብጀክት ቱ ክሪቲካል ኢቫሉዌሽን፣ ክሪቲካል ኢቫሉዌት መደረግ አለ ቢፎር ዩዝድ አስ ኤቪደንስ። እንደ ኤቪደንስ ከመጠቀማችን በፊት ምን መደረግ አለበት? ክሪቲካል ኢቫሉዌት መደረግ መቻል አለበት ነው። ፕራይመሪ ሶርስ ሃቭ ቱ ቢ ቬሪፋይድ ፎር ዜር ኦሪጂናሊቲ፣ ፕራይመሪ ሶርሶች ኦሪጂናሊቲያቸው እና አውተንቲሲቲያቸው ቬሪፋይድ መደረግ አለበት። ቢኮዝ ሰምታይምስ ፕራይመሪ ሶርስ ላይክ ሌተርስ ሜይ ቢ ፎርጅድ፣ ሰምታይምስ ሌተሮች ፎርጅድ ሊሰሩ ይችላሉ፣ ሊሰሩ ስለሚችሉ ማለት ነው። ስለዚህ እነዚህ ቬሪፋይድ መደረግ አለባቸው። ኦሪጂናሊቲያቸውን ኦሪጂናል መሆናቸው አውተንቲሲቲያቸው እርግጠኝነታቸውን ቬሪፋይድ ማድረግ መቻል አለብን ማለት ነው። ሰከንደሪ ሶርስ ሃቭ ቱ ቢ ኤግዛማይንድ ፎር ዘ ሪላያቢሊቲ ኦፍ ዜር ሪኮንስትራክሽን ማለት ነው። ሰከንደሪ ሶርሶችም ሪላያቢሊቲያቸውን ኤግዛማይን መደረግ አለበት። ኦራል ዳታ ሜይ ቢ ሉዝ ኢትስ ኦሪጂናሊቲ አውተንቲሲቲ ዱ ቱ ዲስቶርሽን ስሮ ታይም ማለት ነው። ኦራል ዳታ ኦሪጂናሊቲያቸውን ሊያጡ ይችላሉ። ኦራል ዳታ ማለት በአፍ ከትውልድ ወደ ትውልድ የሚተላለፉ ማለት ነው። ሶ አንዱ የነገረው አንዱ ሚስተር ኤ ለሚስተር ቢ ሰምቲንግ ቢነግረው ሚስተር ቢ ደግሞ ለሚስተር ሲ የሆነ ነገር ጨምሮ ቀንሶ ሊነግረው ይችላል። ሚስተር ሲ ደግሞ ለሚስተር ዲ አሁንም ጨምሮ ቀንሶ ሊነግረው ይችላል። ሶ ኦሪጂናሊቲያቸውን ሉዝ ሊያደርጉ ይችላሉ ማለት ነው። ኦሪጂናሊቲያቸውን ሉዝ ካደረጉ ደግሞ ምን መደረግ አለበት? ክሮስ ቼክ መደረግ አለበት። ዩዛት አዘር ሶርስስ ሰች አስ ሪትን ዶክመንት፣ ከተጻፉ ዶክመንቶች ጋር ያ ኦራል ዳታ ምን መደረግ አለበት? ክሮስ ቼክ መደረግ መቻል አለበት ማለት ነው። ቱ ዲተርማይን ኢትስ ቬራሲቲ ኤንድ አውተንቲሲቲ ማለት ነው። ኢን ሾርት ሂስቶሪያን አንላይክ ኖቨሊስት መስት ፋይንድ ኤቪደንስ አባውት ዘ ፓስት፣ አስክ ኩዌሽን ዛት ኤቪደንስ ኤንድ ካም አፕ ዊዝ ኤክስፕላኔሽን ዛት ሜክ ሴንስ ኦፍ ዋት ዘ ኤቪደንስ ሴይስ አባውት ዘ ፒፕል ኢቨንትስ ፕሌስ ታይም ፔሪድስ ዘ ስተዲ አባውት ማለት ነው። ሶ ሂስቶሪያኖች ስለሆነ ነገር በሚያጠኑበት ጊዜ ግዴታ ኤቪደንስ ያስፈልጋቸዋል። ኤቪደንስ መረጃ ያስፈልጋል። ከመረጃ ደግሞ ከሶርስ ይመጣል። ሶ ዜር ኢዝ ኖ ሶርስ ዜር ኢዝ ኖ ሂስትሪ ማለት ነው። እንደ ኖቨሊስቶች ወይም ደግሞ እንደ ልቦለድ ጸሐፊዎች ከልባቸው አመንጭተው የሚጽፉት አይደለም ማለት ነው። ሶ የዛሬውን ክላስ በዚህ እንጨርሳለን። ሁላችሁም
ለቻናሉ አዲስ ሆናችሁ ሰብስክራይብ እንድታደርጉ፣ ላይክ እንድታደርጉ፣ ሐሳባችሁ ደግሞ ቢጨመር የሚቀንስ የምትሉት ነገር ኮሜንት ሰክሽን ላይ አሳርፋችሁ እኛም በቅንነት እንደምንሰራላችሁ እናረጋግጣለን። በተቻላችሁ ልክ ለጓደኞቻችሁ ሼር አድርጉ። መልካም ቆይታ። ፈጣሪ አእምሯችሁን ይባርክ። ቴንኪው